15 ማይል የሚረዝመው በድንጋያማዎቹ ምድር የሚገኘው የካርጅ ደሴት ምንድነው? የዚህ ደሴት እጅግ አስፈላጊነት ምንድነው? አሜሪካስ ለምን ይሆን ይህን ደሴት አጥብቃ የምትፈልገው? ለአሜሪካ ስትራቴጂያዊ እቅድ ይህ ደሴት አስፈላጊ የሆነው ለምን ይሆን? ምክንያቱም 90 ከመቶ የሚሆነው የኢራን ድፍድፍ ነዳጅ የሚገኘው ከዚህ ደሴት ላይ ነው። ይህ ደሴት እጅግ ወሳኝ የሆነ ተርሚናል ነው። ይህ ተርሚናል እስከ 85000 ጋሎን የሚሸከሙ መርከቦች በቀላሉ በማቋረጥ በሆርሙዝ ወሽመጥ በኩል ወደ ቻይና በቀጥታ እንዲጓዙ ያስችላቸዋል። ቻይና ቁጥር 1 ዋነኛ የኢራን ነዳጅ ተጠቃሚ ናት። ይህ መስመር የኢራኑ የእስላማዊ ዘብጓድ IRGC የህይወት መስመር ነው ማለት ይቻላል። ታዲያ ይህ መስመር ተያዘ ማለት ስርዓቱ ጦርነቱን ለማካሄድ የሚጠቀምበት ከፍተኛ የገቢ ምንጭና ህልውናው አደጋ ላይ ይወድቃል ማለት ነው። በሚስጥር የሚወጡ አንዳንድ የኦንላይን መረጃዎች እንደሚያሳዩት አሜሪካ ኮኖፕ የተሰኘ እጅግ የተቀነባበረ ኦፕሬሽን በዚህ መስመር ለማካሄድ እያቀደች እንዳለች ይጠቁማሉ። ኮኖፕ ማለትም የተለያዩ ወታደራዊ ስልቶችን በመጠቀም አሜሪካ የካርጅን ደሴት ለመቆጣጠር የምትጠቀምበት ስልት ነው። ታዲያ ይህ የሚሰራው እንዴት ነው? በጃንዋሪ 2026 አሜሪካ በቬኔዙዌላ የፈጸመችውን ፕሬዝዳንት ማዱሮን ለመያዝ የተጠቀመችበትን እጅግ የተራቀቀና የተቀነባበረ ኦፕሬሽን ማንሳት ይቻላል። ይህ ኦፕሬሽን እንዲሁ ሄሊኮፕተሮች አስገብቶ ማዱሮን ይዞ መውጣት ብቻ አልነበረም። በርካታ የተራቀቁ እጅግ ዘመናዊ የወታደራዊ ቴክኖሎጂ ውጤቶች በኦፕሬሽኑ ጥቅም ላይ ውለዋል። የጠላትን የአየር ኃይል መቃወሚያ ማምከን፣ ሚሳኤሎችን የሚሸከሙ ተዋጊ ጀቶችን የሚከታተሉ ራዳሮችን ማሳወር፣ እንደ MQ-9 እና እጅግ የተራቀቁ አካባቢውን ኤሌክትሮ ኦፕቲክ ካሜራ ኬሪየር በተሰኙ ድሮኖችን በመጠቀም አካባቢውን ከምንም አይነት ወታደራዊ ጥቃትና ቅኝት የማጽዳት ኦፕሬሽን ተከናውኗል። በተጨማሪም MH-47 የተሰኙ የተራቀቁ የአሜሪካን ኤሊት ፎርስ ዴልታ የሚባለውን ልዩ ወታደራዊ ቡድን የሚሸከሙ በዚሁም ማዱሮን ለመያዝ በዋሉት ሄሊኮፕተሮች በተመሳሳይ በዚህ ኦፕሬሽን ላይ ሊውሉ ይችላሉ። እነዚህ MH-47 ሄሊኮፕተሮች የዴልታ ፎርስ የካርጅ ደሴትን ለመያዝ በሚያደርገው ኦፕሬሽን ለሚሰነዘረው የጠላት ጥቃት በሰማይ ላይ የበላይነትን ለመያዝናም ማንኛውንም ጥቃት ለማክሸፍ ጥቅም ላይ ሊውሉ ይችላሉ። ይህ የሚሰራው እንዴት ነው? ከካርጅ ደሴት እስከ ኩዌት የባህር ዳርቻ 140 ማይል ይረዝማል። ሄሊኮፕተሮቹም በአንድ ደቂቃ 2 ማይል ይጓዛሉ። ይህ ማለት ከኩዌት ባህር ዳርቻ እስከ ካርጅ ደሴት ለመድረስ 70 ደቂቃ ይፈጅባቸዋል ማለት ነው። ነገር ግን ወታደሮቹን ወዲያውኑ ደሴቱ ላይ አራግፎ መመለስ የማይታሰብ ነው። MH-47 ወታደሮቹን በሚያራግፍበት ጊዜም ምናልባት በኢራን ጦር ሰራዊት ለሚከፈተው ወታደራዊ ተኩስ MH-60 በአየር ላይ የመከላከልና ጥበቃ ስራ ማድረግ ይጠበቅበታል። የአንዱ ጉዞ 70 ደቂቃ የሚፈጅ ከሆነም ወታደሮቹን አራግፎ ድጋሚ ጉዞን እስኪጀምር 40 ደቂቃ ቢፈጅበት አጠቃላይ የደርሶ መልሱ ጉዞ 3 ሰዓት ይፈጃል ማለት ነው። ታዲያ የኢራን ጦር እንዴት ነው ደሴቲቱን ሊከላከል የሚችለው? እንደሚታወቀው ኢራን ከፍተኛ የቦሊስቲክ ሚሳኤል እና ጸረ መርከብ ሚሳኤል ክምችት አላት። ነገር ግን ኢራን ኮላተራል ዳሜጅ ወይም ተያያዥ ጉዳት የኢምፖርት ኤክስፖርት የጀርባ አጥንት በሆነው የካርጅ ደሴቷ ላይ እንዲደርስ አትፈልግም። በዚህ አይነቱ የውጊያ ስልት ኢራን ወደር የላትም። አብዛኛውን ጊዜም ኢራን ውድ ዋጋ የማያስወጣ የጦርነት ስልት ትጠቀማለች። የመዋጊያ መሳሪያዎቿን በቀላል ዋጋ በገፍ ታመርታቸዋለች። ከነሱ መካከልም ለምሳሌ እጅግ ፈጣን የሆኑ የባህር ላይ ጀልባዎቿ ተጠቃሽ ናቸው። እነዚህ ጀልቦች 2 ወታደሮች የሚሸከሙ ከበስተጀርባም ከባድ መሳሪያ የተገጠመላቸው ትራክ ለማድረግ የሚያስቸግሩ ፈጣን ተዋጊ ጀልባዎች ናቸው። ኢራን እነዚህን ጀልባዎች በገፍ አላት። ሌላው የኢራን ጦር የጀርባ አጥንት ሻሄድ 136 የተሰኙት ድሮኖቿ ናቸው። ኢራን ከ50,000 በላይ እነዚህን ድሮኖች አላት። ድሮኖቹን በነጠላ ሲሆኑ መከላከል ቀላል ቢሆንም በገፍ ሲጓዙ ግን ለአየር መቃወሚያዎች እጅግ ፈታኝ ይሆናሉ።
በተጨማሪም ኢራን ፈንጂዎች በብዛት አላት። ፈንጂዎቹ ብዙም የተራቀቁ ባይሆኑም መጠነኛ ጉዳት በአሜሪካ መርከቦች ላይ ሊያደርሱ ይችላሉ። ኢራን በካርጅ ደሴት እነዚህን ፈንጂዎች ብታጠምድ አሜሪካ እነዚህን ፈንጂዎች ለማጽዳት ረዘም ያለ ጊዜና በርካታ የሰው ኃይል ሊፈጅባት ይችላል። ነገር ግን ጸረ ፈንጂ በሆኑ መሳሪያዎች ፈንጂዎቹን ለማጽዳት ብትሞክር በባህሩ ወጀባማ ባህሪ ምክንያት ከፈንጂው የጸዱ ስፍራዎች ካልጸዱ ስፍራዎች በሚመጡ ያልከሸፉ ፈንጂዎች ድጋሚ ሊሞሉ ይችላሉ። በዚህም ምክንያት የትኛው የባህሩ አካል ከፈንጂዎቹ እንደጸዳ ማወቅ አዳጋች ስለሆነ አሜሪካ በኮንፊደንስ መርከቦቿን ወይም ጀልባዎቿን ማንቀሳቀስ አትችልም። እናም አሜሪካ የካርጅ ደሴትን ለመቆጣጠር የምታደርገው ኦፕሬሽን ሌሎች አካላትን ወደ ሜዳው ይጋብዝ ይሆን? ባለፈው አሜሪካ ጁን 2025 ኦፕሬሽን ሚድናይት ሃመር የተሰኘውና የኢራን የኒውክሌር ማበልጸጊያ ጣቢያዎች ላይ ካደረሰችው ጥቃት በኋላ ቻይና በርካታ ወታደራዊ መሳሪያዎችን የጫኑ የካርጎ አውሮፕላኖችን ወደ ኢራን ልካ እንደነበር ይታወሳል። ይሁንና እነዚህ የጦር አውሮፕላኖች የጫኑት ባሊስቲክ ሚሳኤሎች፣ ራዳሮች፣ መርከብ ማስመጫ ሚሳኤሎች እንደሆኑ በግልጽ የታወቀ ነገር የለም። አሜሪካም ያላትን ተጠቅማ የካርጅን ደሴት ትቆጣጠር ይሆን? አብረን የምናይ ይሆናል። በሌላ ዜና ከአሜሪካ ተቋማት ጋር የሚሰሩ የነዳጅ እና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጧቸው መግለጹን የኢራን መገናኛ ብዙሃን ዘግቧል። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑ ተገልጿል። በትሩዝ ሶሻል ላይ ፕሬዝዳንቱ ባሰፈሩት ጽሑፍ የአሜሪካ ኃይሎች በካርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ ለሙሉ ወድመዋል ብለዋል። በተጨማሪም የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን በስፋት እየተዘገበ ይገኛል። ባለስልጣናትም ዝግጁ ከሆኑ የባህር ላይ ወታደራዊ ቡድኖችናም የባህር አሳሽ ኃይሎች በኢራን አካባቢ ያለውን አሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑንም ተናግረዋል። በኳታር ዶሃ ነዋሪዎች ከከተማዋ ማዕከል እንዲወጡ እየተደረገ መሆኑን የዜና ምንጮች እየዘገቡ ይገኛሉ። የኳታር የአየር ውስጥ ጉዳይ ሚኒስቴር ከበርካታ አካባቢዎች ለጥንቃቄ በሚል ነዋሪዎችን እያስወጣ መሆኑን አስታውቋል። እስካሁን ባለው መረጃ የስጋቱ መጠንና አይነት ባይታወቅም ኳታር ሌሊቱንና ዛሬ ጠዋት ሁለት የሚሳኤል ጥቃቶችን አስተናግዳለች። ኢራን በዚህ ሳምንት መጀመሪያ ላይ የአሜሪካ ኢኮኖሚያዊ ጥቅምን የሚያስተናግዱ አገራት ኢላማዎች እንደሚሆኑ ከተናገረች በኋላም ኳታር የወሰደችው እርምጃ ያንን ለመከላከል ይመስላል። ነዋሪዎች የዶሃ ማዕከላዊ የሙሼርብ አካባቢን በፍጥነት ለቀው እንዲወጡ የስልክ መልእክት ደርሷቸዋል። አካባቢው የጉግል እና የአሜሪካን ኤክስፕረስ ቢሮዎች የሚገኙበት ቦታ ነው። የጸጥታ አካላት በማይክሮሶፍት ኳታር ዋና መስሪያ ቤት አካባቢም እንደሚሰማሩም ተነግሯል። የሮይተርስ የዜና ወኪል በበኩሉም የአገሪቱ ባለስልጣናት 6 የአሜሪካ ዩኒቨርሲቲዎች ካምፓሶች ከሚገኙበት አካባቢም ነዋሪዎች የተወሰነውን ስፍራ ለቀው እንዲወጡ ማድረጋቸውን ዘግቧል። በሌላ የመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች አሁንም ስጋት ውስጥ ናቸው። በባግዳድ የሚገኙ የደህንነት ባለስልጣናት ኤምባሲው ጥቃት እንደደረሰበት ተናግሯል። የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ አስፈላጊ ያልሆኑ የመንግስት ሰራተኞች ከኦማን እንዲወጡ እያደረገ ነው ሲል ከቢቢሲ ድረገጽ ያገኘነው መረጃ ያመለክታል።